ዛሬ በወንዶችና በሴቶች የፍቅር ግንኙነት ውስጥ እጅግ አስቸጋሪ ውስብስብና አብዛኛውን ወንድ የውሳኔ ቀውስ ውስጥ የሚከት አንድ ትልቅ የስነ ልቦና ሚስጥር እናነሳለን። ተረጋግተህ በጥሞና አዳምጠኝ። አብዛኛው ወንድ በአንድ ወቅት በህይወቱ ውስጥ ያጋጠመው ትልቅ ፈተና አለ። አንድ ሴት በትክክል ስትስብህ፣ ልብህ ወደ እሷ ሲያዘነብልና ፍላጎትን ልታሳያት ስትሞክር፣ እሷ ግን ልክ እንደ ሺህ ዓመት የድንጋይ ግንብ የጠነከረ የማይፈርስና የማይደፈር ከመጠን ያለፈ ከፍተኛ ኩራት ፊትህ ላይ ደቅና ታገኘዋለህ። ሰላምታን በደረቁ ትመልሳለች። የምታወራውን ወሬ ልታጣጥለው ትሞክራለች። ወይም ደግሞ በምንም አይነት ሁኔታ ባንተ እንደማትደነቅ ለማሳየት ከፍተኛ ጥረት ታደርጋለች። በዚህ ሰዓት አብዛኛው ወንድ የሚሰራው ትልቅ ስህተት አለ። ነገሩን ከላይ ካለው ውጫዊ ባህሪ ብቻ በመነሳት እቺ ሴት እኔን አትፈልገኝም፣ ፍጹም ጠልታኛለች፣ በሷ ዘንድ ቦታ የለኝም የሚል የተሳሳተ መደምደሚያ ላይ ይደርሳል። ከዚያም የወንድነት ስሜቱ ተጎድቶ ተስፋ ቆርጦ ራሱን ያደርጋል። ነገር ግን በማህበራዊ ስነ ልቦናና በባህሪ ሳይንስ ጥናቶች የተረጋገጠ አንድ ድንቅ እውነት አለ። አንዲት ሴት የምታሳየው ከመጠን ያለፈ የኩራት ግድግዳ አብዛኛውን ጊዜ የፍላጎት ማጣት ወይም የጥላቻ መግለጫ አይደለም። ይልቁንም በውስጡ ያለውን ከፍተኛ የፍቅር ስበት፣ ጉጉትና ፍላጎት ለመደበቅ የምትጠቀምበት ፍጹም ጠንካራ የስነ ልቦና መከላከያ ጋሻ ነው። ጉዳዩን ወደኛ ሀገር ባህላዊና ማህበራዊ መዋቅር ስናመጣው ይበልጥ ግልጽ ይሆናል። በኢትዮጵያ ማህበረሰብ አስተዳደግ ውስጥ ሴት ልጅ ከልጅነቷ ጀምሮ ስሜቷን እንድትቆጣጠር፣ ወንድ ልጅ ሲቀርባት በቀላሉ እሺ እንዳትልና ክብሯን ለመጠበቅ ሁልጊዜም ራሷን እንድትከላከል ተደርጋ ነው የምታድገው። አንዲት ሴት ለአንድ ወንድ ያላትን ስሜት በቀላሉ ካሳየች እቺ ሴት ቀላል ናት ልትባል እንደምትችል፣ የሴትነት ክብሯን እንደምታጣና ከሁሉም በላይ ደግሞ የወንድነት ፍላጎትን ካረካች በኋላ ጥላት ብትሄድ የሚደርስባትን ስነ ልቦናዊ ስብራት ቀድማ ትፈራዋለች። ይህ ስር የሰደደ ፍርሃትና ጥንቃቄ ደግሞ በባህሪዋ ላይ ወደ ተጋነነ ኩራት ይቀየራል። እሷ በውስጧ እያረረች ስምህን ስትሰማ ልቧ እየመታ ስልክህን በጉጉት እየጠበቀች ፊት ላይ ግን ፍጹም ግትርና የማይደረስባት ልዕልት ሆና ትተውነዋለች። ዛሬ በዚህ ቪዲዮ ይህንን የሴቶች ከመጠን ያለፈ የኩራት ጭንብል ሙሉ በሙሉ እንገፈዋለን። በውስጧ እየፈለገች ግን እንዳልፈለገች የምታስመስልባቸውን ስውር ስልቶች፣ ይህንን ስነ ልቦናዊ ድራማ ለምን እንደምትጫወትና አንተ የወንድነት ግርማህን ሳታጣ ይህን የኩራት ግንብ እንዴት መስበር እንዳለበት በሳይንስ ትንታኔ እንሰብረዋለን። ይህንን ሚስጥር ስታውቅም በሴቶች ባህሪ ግራ መጋባት ያበቃል። ከጀርባው ያለውን እውነተኛ ፍላጎት እንደ ክፍት መጽሐፍ ማንበብ ትጀምራለህ። አሁን ወደ መጀመሪያው ዝርዝር ክፍል ከመሄዳችን በፊት ይህን ቪዲዮ ላይክ በማድረግ የወንድነት ንቃተ ህሊናህን አሳይ። ለቻናሉም አዲስ ከሆንክ ሰብስክራይብ አድርገህ ይህንን ታላቅ ማህበረሰብ ተቀላቀል። አሁን በጥሞና ወደ መጀመሪያው ስነ ልቦናዊ ሚስጥር እንለፍ። ወደ መጀመሪያው ጥልቅ የስነ ልቦና ትንታኔ ስንገባ በክሊኒካል ሳይኮሎጂ ውስጥ ሪአክሽን ፎርሜሽን ወይም የባህሪ አጸፋዊ ምላሽ የሚባል እጅግ አስገራሚ ጽንሰ ሐሳብ አለ። ይህ ስነ ልቦናዊ ክስተት የሚፈጠረው አንድ ሰው በውስጣዊ አእምሮ ውስጥ የሚሰማ እውነተኛ ስሜት ወይም ፍላጎት በጣም የበረታና በራሱ ላይ ቁጥጥር የሚያጣ በሚመስለው ሰዓት ነው። አእምሮ ያንን ከፍተኛ ስሜት የመሸከም አቅም ሲያጣ ወይም ስሜቱ ለደህንነቱ አስጊ እንደሆነ ሲያስብ ራሱን ለመጠበቅ ሲል በውጫዊ ባህሪው ላይ ፍጹም ተቃራኒ የሆነ ድርጊትና አቀራረብ እንዲንጸባረቅ ያደርጋል። ይህን ምስጢር ወደ ሴቶች ፍቅር ስናመጣው አንዲት ሴት ላንተ ያላት ስሜትና ሳቢነት በጣም ከፍተኛ በሆነበት ሰዓት ያ ስሜት ሙሉ በሙሉ ተቆጣጣሪነቷን እንዲወስድባትና ባህሪዋ እንዲሆን ፈጽሞ አትፈልግም። በአንተ መማረኳንና መውደቋን በግልጽ ብታሳይህ አንተ ያንን ድክመቷን ተጠቅመህ ታንኳስሳት ወይም ደግሞ ልትተዋት እንደምትችል በውስጧ ታስባለች። ስለዚህ ይህንን ስጋት እና ስነ ልቦናዊ ፍርሃት ለመሸፈን አእምሮዋ በራሱ የሚመርጠው መንገድ ፍጹም ግዴለሽ፣ ኩሩ፣ ደረቅና ጨካኝ መስሎ መቅረብን ነው። በውስጧ ፍቅር ሲፈላ በውጫዋ በረዶ ይሆናል። ይህ በሴቶች የፍቅር ህይወት ላይ በየቀኑ የሚታይ እውነታ ነው። ለምሳሌ አንተን ለማየት በጣም ጓጉታ ቀኑን ሙሉ ስላንተ እያሰበች ውላ አንተ ድንገት ስልክ ስትደውልላት ግን ስልኩን በአራተኛው ወይም በአምስተኛው ጥሪ ላይ ታነሳዋለች። ድምጿም ላይ ፍጹም መረጋጋትና ግዴለሽነት ለማሳየት እየጣረች አቤት አሁን ስራ ላይ ነበርኩ ምን ፈልገህ ነው ልትል ትችላለች። አንተ በዚህ ሰዓት እሺ ይቅርታ ብለህ ስልኩን ብትዘጋው በውስጧ ከፍተኛ ቁጭትና ንዴት ይፈጠራል። ይህንን የምታደርገው ስላልፈለገች ወይም ስለምትንቅ ሳይሆን ያንተን መኖር በህይወቷ ውስጥ እንደ ቀላል ነገር እንድትቆጥረው ስለምትፈልግ ነው። እሷ በቀላሉ የምትገኝ ደካማ ሴት መስላ እንዳትታይ ስለምትፈልግ የምትጠቀመው የኩራት መጋረጃ ነው። ወንድሜ ይህንን ማወቅ አለብህ። ኩራት ላንተ ያላት ንቀት ሳይሆን ለራሷ ያላት የመከላከያ ጋሻ ነው። ይህ ጋሻ ደግሞ የሚሰራውና የሚደነቀው ላንተ ከፍተኛ የሆነ የስሜት ኢንቨስትመንት ሲኖራት ብቻ ነው። ፍጹም ስሜት የሌላት ላንተ ደንታ የሌላት ሴት በባህሪዋ ላይ ምንም አይነት የተጋነነ ኩራት አታሳይም። ምክንያቱም አንተን ለመከላከል የምታጠፋው ጉልበት የላትም። ኩራቷ በራሱ ላንተ ያላትን ትኩረት የሚያሳይ ትልቅ የስነ
ልቦና ምስክር ነው። ወደ ሁለተኛው ክፍል ስንሄድ በወንድና በሴት ግንኙነት ውስጥ ሁልጊዜም የማይታይ የኃይል ሚዛን ትግል አለ። ሴቶች በተፈጥሯዊ ባህሪያቸውና በዝግመተ ለውጥ ስነ ልቦናቸው መሰረት በግንኙነት ውስጥ ሁልጊዜም ቢሆን ፍጹም የሆነ ደህንነትን፣ ጥንካሬንና መረጋጋትን ይፈልጋሉ። አንድ ሴት ለአንድ ወንድ ያላትን ፍቅርና ፍላጎት መጀመሪያ ላይ ቀድማ በግልጽ ካሳየች የዚያ ግንኙነት የኃይል ሚዛን ሙሉ በሙሉ ወደ ወንዱ እንደሚያደላ እና እሷ የመወሰን አቅሟን እንደምታጣ በደመ ነፍስ ታውቃለች። ስለዚህ ያንን ሚዛን ለመጠበቅ እና ወንዱን በቁጥጥሯ ስር ለማድረግ ኩራትን እንደ ዋነኛ መሳሪያ ትጠቀምበታለች። በተለይ በእኛ ማህበረሰብ ውስጥ በወደውም እንኳን እሱ ተንበርክኮ ሊመጣ ይገባል፣ ወንድ ልጅ ካላሳደደ ዋጋ አይሰጠውም የሚለው የባህል ተጽዕኖና የወላጆች ምክር በሴቶች አእምሮ ውስጥ በጥልቀት ተቀርጿል። ይህ ኩራት በተለይ ውብ፣ ማራኪና በብዙ ወንዶች በሚከበቡ ሴቶች ላይ እጅግ ጎልቶ ይታያል። እነሱ ልክ እንደ ሌሎቹ ተራ ሴቶች በቀላሉ አገኘኋት፣ በእጄ ውስጥ ገባች እንዳትል በሚል ከፍተኛ ስጋት ሆን ብለው አስቸጋሪ የማይመለሱና ኩሩ ሆነው ይቀርባሉ። እሷ ይህንን የምታደርገው አንተን በፈተና ውስጥ እንድታልፍ ስለምትፈልግ ነው። ኩራቷን አልፈህ የውጭውን ጫና ተቋቁመህ በትዕግስትና በበሰለ የወንድነት ጥንካሬ ያንን ግንብ ሰብረህ እንድትደርስላት በውስጧ ትመኛለች። ይህ ባህሪ በሴቶች ድብቅ አእምሮ ውስጥ ካፈቀረኝና ጠንካራ ወንድ ከሆነ ኩራቴን ይታገሳል፣ ያባብለኛል፣ አይሸሸኝም የሚል የማጣሪያና የሙከራ ዘዴ ነው። እሷ ያንተን የወንድነት ጽናትና ፍሬም እየፈተሸችው ነው። አንተ ትንሽ ኩራት ስታሳይህ ቶሎ የምትናደድ፣ የምትቆጣ ወይም የምታለቅስ ደካማ ወንድ ከሆንክ የወንድነት መሪነቱን ልትሰጥህ እንደማትችል ትረዳና ፍላጎቷ ሙሉ በሙሉ ይጠፋል። ነገር ግን ያንን ኩራቷን እንደ ስነ ልቦናዊ ጨዋታ አይተህ በተረጋጋ ስብዕና ስታልፈው ውስጧ በደስታ ይሞላል። ስለዚህ የሴት ልጅ ከመጠን ያለፈ ኩራት በውስጧ ላንተ ያለውን የፍላጎት መጠን የምትለካበትና ያንተን የወንድነት አቅም የምትገመግምበት ሚዛን መሆኑን ተረድተህ በትክክለኛው የወንድነት መንገድ መጓዝ ይኖርብሃል። አሁን ወደ ሶስተኛው ክፍል ስንመጣ አንዲት ሴት በውስጧ እያቃጠላት ግን በኩራት ምክንያት እንዳልፈለገችህ በምታስመስልበት ሰዓት ድብቁ አእምሮዋ ሳያውቀው የሚያመልጡት ስውር የባህሪ ምልክቶች አሉ። አካልና የሰውነት ቋንቋ ከአንደበት ይልቅ እውነቱን በሰፊው ይናገራሉ። አንዲት ሴት በአፏ የምታሳየውን የኩራት ትወና ሙሉ በሙሉ የሚክዱ 3 ትልልቅ ምልክቶችን ልንገርህ። የመጀመሪያው ምልክት መራቅና መቅረብ የተባለው ስነ ልቦናዊ ጨዋታ ነው። ለአንድ ቀን ካንተ ጋር በጣም ቀርባ በደስታ እየሳቀች በጥልቅ ስሜት ስታወራ ትውልና በሚቀጥለው ቀን ደግሞ ድንገት ፊቷን አዙራ ፍጹም ቀዝቃዛና የማታውቅ ትሆናለች። ይህ ድንገተኛ ቅዝቃዜ ስላልፈለገችህ የመጣ ሳይሆን ሆን ተብሎ በኩራት የሚደረግ የትወና ክፍል ነው። በውስጧ ትናንትና በጣም ቀረብኩት መሰል ስሜቴን አወቀብኝ፣ አሁን ራሴን ካላራኩ ክብሬን ይነካል በሚል ስጋት ራሷን የምታርቅበት የመከላከያ መንገድ ነው። ፍላጎት የሌላት ሴት ግን ሁልጊዜም አንድ አይነት ቀዝቃዛ ናት እንጂ መራቅና መቅረብ አታሳይም። ሁለተኛው ምልክት በአካል ስትገናኙ አይንህን ለመመልከት መቸገር ወይም አይኗን ቶሎ ማንሳት ነው። ኩራተኛ ሴት አይንህን ቀጥታ በትኩረት ብታይ በውስጧ ያለው የፍቅርና የፍላጎት ማዕበል በአይኖቿ በኩል አሳልፎ እንደሚሰጣት በደንብ ታውቃለች። ስለዚህ ኩሩ መስላ አይኗን ታረቃለች እንጂ አንተ ፊትን ስትመልስ ወይም ስትዞር ግን የሷ አይኖች አንተ ላይ አርፈው ማየት ትችላለህ። ሶስተኛው ምልክት ደግሞ አንተ በሌለህበት ማህበራዊ ህይወት ውስጥ ስላንተ መረጃዎችን ስትሰበስብ ወይም ለቅርብ ጓደኞቿ ስላንተ ስታወራ መገኘቷ ነው። ፊት ላይ ፍጹም ግትር ብትሆንም ከጀርባህ ግን ያንተን ውሎ የምታደርገውን ነገርና ህይወትን በንቃት ትከታተላለች። ይህ የትወና ጥበብ ሁሉ የማይደረስባትና የምትከብድ ሆና እንድትታይ የሚያደርጋት ስልት እንጂ እውነተኛ ማንነቱ አይደለም። ወደ አራተኛው ጥልቅ ክፍል ስንሄድ አብዛኛውን ጊዜ በኩራት ስትሞላ የምትመርጠው የመጀመሪያውና ዋነኛው እርምጃ ዝምታ ነው። ይህ ዝምታ ግን ወንዶች እንደሚያስቡት ባዶ ወይም የባህሪ መቋረጥ አይደለም። በሴቶች ስነ ልቦና ውስጥ ይህ ዝምታ እጅግ ከፍተኛ ድምጽ ያለው፣ በውስጡ ብዙ ስነ ልቦናዊ ውጥረቶችን፣ ጥያቄዎችንና ፍላጎቶችን ያቀፈ ስልታዊ ዝምታ ነው። እሷ ዝም ስትል በውስጧ አይደውልልኝም፣ አይናፍቀኝም፣ እኔን ለማግኘት ጥረት አያደርግም ወይስ ሌላ ሴት አገኘ የሚሉ ስፍር ቁጥር የሌላቸው ስጋቶችና ማዕበሎች እያናወጧት ነው። ነገር ግን ያ የገነባቸው ከመጠን ያለፈ ኩራትና
ማህበራዊ ጭንብል መጀመሪያ ፈጥና እንድትደውል ወይም መልእክት እንድትልክ ፈጽሞ አይፈቅድላትም። እሷ የመጀመሪያውን እርምጃ ከመውሰድ ይልቅ በዝምታ ታፍና መሞትን ትመርጣለች። ብዙ ወንዶች ይህንን ዝምታ እንደ ፍጹም አለመፈለግና መጸየፍ አድርገው ይቆጥሩታል። ነገር ግን ስነ ልቦናው በግልጽ እንደሚናገረው አንዲት ሴት ፈጽሞ የማትፈልገውንና በህይወቷ ውስጥ የሌለውን ወንድ ዝም አትለውም። ይልቁንም ግልጽ በሆነ መንገድ በመግፋት መስመር በማስያዝ ወይም በመናገር ከህይወቷ ታስወጣዋለች። ዝምታን እንደ ኩራትና እንደ መከላከያ የምትጠቀም ሴት አንተ እንደ ጠንካራ ወንድ መጥተህ ያንን ዝምታ እንድትሰብረው መሪነቱን ወስደህ እንድትመራት እየጠበቀች ነው። ዝምታዋ ለአንተ በህይወቷ ውስጥ የምትሰጠው ድብቅ ቦታ ነው። ያንን ክፍት ቦታ ገብተህ የወንድነት ግርማህን እንድታሳይባት በውስጧ ትመኛለች። ኩራቷ ልክ እንደተቆለፈ በር ነው። ቁልፉን ያዝከው ግን አንተ መሆንክንና ያንን በር ሰብረህ እንድትገባላት ፍላጎቷ ነው። ይህን ዝምታ መፍራት የለብህም። ይልቁንም ከጀርባ ያለውን የፍላጎት ጥሪ ማድመጥ መቻል አለብህ። አሁን ወደ አምስተኛውና እጅግ ወሳኝ ወደ ሆነው ክፍል መጥተናል። ታዲያ አንተ እንደበሰለና የስነ ልቦና እውቀት እንዳለው ጠንካራ ወንድ ይህንን የሴቶች ከመጠን ያለፈ የኩራት ግድግዳ እንዴት ነው የምትቋቋመው? የወንድነት ስብዕናህን ሳታረክስ ሳትለማመጥና እርካሽ ሳትሆን ያንን ግንብ እንዴት ነው የምታፈርሰው? እዚህ ጋር ነው ያንተ ከፍተኛ የወንድነት ጥንካሬና ጽናት የሚፈለገው። አብዛኛው ወንድ እዚህ ጋር የሚሰራው ትልቁ ስህተት እሷ ኩራቷን ስታሳይ እሱም በንዴት ተሞልቶ አጸፋዊ ኩራት ማሳየቱ ነው። እሷ ስትኮራ እሱም ይኮራል። እሷ ዝም ስትል እሱም ዝም ይላል። በዚህ ሰዓት የሁለቱ ራስ ወዳድነት ይጋጭና በመካከላቸው ሊፈጠር ይችል የነበረው እውነተኛ ፍቅር ሳይጀመር ፍጹም ወደ መቃብር ይወርዳል። ይህንን ግድግዳ ለመስበር ትክክለኛውና ብቸኛው መንገድ ፍጹም የሆነ የውስጥ በራስ መተማመን ማሳየት ነው። የሷ ውጫዊ ኩራትና ደረቅነት ያንተን ውስጣዊ ስሜት እንዲነካው፣ እንዲያናድደው ወይም እንዲያበሳጨው ፈጽሞ አትፍቀድ። ስትኩራራብህ አትቆጣ፣ አትለማመጥ። ለምን አኮረፍሽ ብለህ አትጨነቅ፣ ወይም ደግሞ በፍርሃት አትርበትበት። ይልቁንም ያንን የኩራት ትወናዋን በትልቅ ፈገግታ፣ በቀልድና በተረጋጋ መንፈስ ለፈው። በውስጧ ያለውን ፍርሃት፣ ስጋትና ፍላጎት አስቀድመህ እንደምታውቅላት በተረጋጋ ባህሪህና በአይንህ እይታ አሳያት። ይህ ኩራትሽና ጸባይሽ በጣም ያምራል፣ ግን እኔን ከዓላማዬ ሊመልሰኝ አይችልም የሚል ጠንካራ መልእክት በባህሪ ስታንጸባርቅ እሷ በውስጧ ይህ ወንድ ከኔ ኩራት በላይ የላቀ ጥንካሬ ያለው መሪነቱን ልሰጠው እችላለሁ የሚል እምነት ታሳድጋለች። ቀስ በቀስ ያንን የገነባችውን የመከላከያ ግድግዳ በራሷ እጅ ታፈርሰዋለች። ማወቅ ያለበት ትልቁ እውነት ሴት ልጅ ኩራቷን ሙሉ በሙሉ ጥላ የምትገዛው ከሷ ኩራትና ጭንብል በላይ ፍጹም ጠንካራና የማይናወጥ ወንድነት ባህሪ ያለው ወንድ ሲገጥማት ብቻ ነው። ለማጠቃለል ያህል ወንድሜ ዛሬ የተነጋገርንባቸውን ነጥቦች በአእምሮህ በጥልቀት ያዛቸው። ከመጠን ያለፈ ኩራት ሁልጊዜ ጥላቻ ወይም መናቅ አይደለም። አብዛኛውን ጊዜ በተለይም በሴቶች ስነ ልቦናና ባህላዊ አወቃቀር ዘንድ ይህ ባህሪ ከፍተኛ የፍቅር ስበት፣ ጉጉትና የመጎዳት ፍርሃት የመደበቂያ ታላቅ ጭንብል ነው። ስሜቷን እንዳታይባት፣ በቀላሉ አግኝተህ እንዳታቃልላትና ክብሯን እንድትጠብቅላት የምታደርገው ስነ ልቦናዊ ትግል ነው። አንተ እንደዚህ ቻናል ታማኝ ተከታይ የሰውን ባህሪ ከላይ ካለው ውጫዊ ገጽታ ብቻ ሳይሆን ከውስጥ ካለው ስውር ሳይንሳዊ ምንጭ ማንበብ መቻል አለበት። የሴት ልጅን ኩራት እንደ ትልቅ መሰናክል ሳይሆን ያንተን የወንድነት ብቃት የምታረጋግጥበት እንደ ውብ ፈተና ተመልከተው። ያንን ፈተና በተረጋጋ በራስ መተማመን ካሸነፍከው ከጀርባ ያለው ፍጹም እውነተኛ ጥልቅና ታማኝ የሆነ ፍቅር ያንተ ይሆናል። ነገር ግን እዚህ ጋር አንድ ትልቅ የወንድነት ማስጠንቀቂያ ልነግርህ እወዳለሁ። ኩራትና ንቀት ፍጹም የተለያዩ ናቸው። ኩራት ማለት ራሷን ለመጠበቅ የምታደርገው አጥር ነው። ንቀት ግን ላንተ ያላት ክብር ሙሉ በሙሉ የሞተበት መቃብር ነው። አጥሩን በብልሃትና በጥንካሬ ሰብረህ መግባት ትችላለህ። በመቃብር ላይ ግን ምንም አይነት ፍቅር ሊበቅል አይችልም። እሷ የምታሳየው ኩራት መሆኑን አረጋግጠህ የወንድነት መሪነትን ተጠቀም። ይህ ቪዲዮ የስነ ልቦና እውቀትን ካሳደገውና ካነቃ ላይክ ማድረጉ እንዳትረሳ። አንተስ በህይወትህ እንዲህ አይነት ከመጠን ያለፈ የኩራት ግድግዳ ያጋጠመ ጊዜ አለ? በምንስ መንገድ ያንን ግንብ ሰበርከው? ወይስ ኩራቷን መቋቋም አቅቶ ግንኙነቱን ታውከው? እውነተኛ ታሪክን ከታች ባለው ኮሜንት መስጫ ላይ በግልጽ አስቀምጥልኝ፣ እያንዳንዱን አነበዋለሁ። ለቻናሉ አዲስ ከሆንክ ሰብስክራይብ በማድረግ የዚህ ታላቅ ቻናል አባል ሁን። በሌላ በጥልቅ የስነ ልቦና ቪዲዮ እስከምንገናኝ ድረስ ሰላም።